ቲክቶክ ምንድነው? ቲክቶክ ቪዲዮዎችን እንዲመለከቱ፣ እንዲፈጥሩና ለሌሎች ሰዎች እንዲያጋሩ የሚያስችል እንደ ዩቲዩብ ወይም ፌስቡክ ሁሉ ስልኮ ላይ ከሚገኙ መተግበሪያዎች አንዱ ነው። እነዚህ ቪዲዮዎች የተሰሩት በዓለም ዙሪያ በሚገኙ እርሶን በመሰሉ ሰዎች ነው። የተወሰኑት እርሶ የሚያውቋቸው ሰዎች ሊሆኑ ይችላሉ፣ ነገር ግን በርካቶቹን አያውቋቸውም። እነዚህ ቪዲዮዎች በተለያዩ ርዕሰ ጉዳዮች ላይ የተዘጋጁ ናቸው። ቲክቶክ ላይ ያሉ አብዛኛዎቹ ቪዲዮዎች ስለ ዜና፣ ሙዚቃና ስፖርት ናቸው። ነገር ግን ቲክቶክ ስለ በርካታ ሌሎች ነገሮችን ብዙ ቪዲዮዎች አሉት። ንግድን እንዴት ማካሄድ እንደሚቻል፣ እንዴት አዲስ ምግብ ማዘጋጀት እንደሚቻል፣ ልጆችን በቤት ስራቸው እንዴት መርዳት እንደሚችሉ፣ ወይም የተቀደደ ልብስ ወይም የተበላሸን ብስክሌት እንዴት ማስተካከል እንደሚቻልና የመሳሰሉ አዳዲስ ነገሮችን ለመማር ቲክቶክን መጠቀም ይችላሉ። ቲክቶክ በበርካታ የተለያዩ መንገዶች ሊያግዙ ይችላል። ዛሬውኑ ለምን አይሞክሩትም? ቲክቶክን ከስልኩ የመተግበሪያ መደብር ላይ ማውረድ ይችላሉ።